pianga mal con the other content. Da con share. Can de large lot te con the other content. Nora di alta gambel te Australia, Canada, Western world ke live. Net mal con the other yenten. En gadun mandu na magtia. So cha benawala. Take meton go baban kwene je ka dio je barai ka mari ka gwam tot ka gwam check ka kore bolo ka tung nore te de go ba kwen kon de te dong brong ko la kon go kon nore manyam de la je lo te gwen kon di alto content yeah MT thank you on me thank you so bo ka mari so ko kore ka mari ka gwam check dong ba nyolo ka tung nore ram bia li potong nori yo so aba lo ngam liba kam lo nge dong bi to builing dong bi chuliang mat so man baka te raj ni to go de ben kwen ka commissioner pa kwanya nyana go ra ba ga kon dong ta kon ngi kon ko kwen yo to nore yo salam bi ya chwalon Gambela Ethiopia ustia lacho mabere sebamulu salam biya challenge ዛሬ የመጣውበት አጀንዳ ሳይሆን እንደ አድቫይስ እና እንደ ምክር ነገር ነው እና የአዲስቱን የክልላችን ኮሚሽነር አቶ ውመን ተሾመዋልና ለሱ ትንሽ አንድ መልእክት ለማሳላለፍ ስለፈለኩኝ ነው እና አንድ ነገር ለመናገር ስለፈለኩት ነው ይሄን ካልኩና መልእክቴን ለሱ ነው ቀጥታ ማደርሰው እና በጋምቤላ ያሉትን ነዋሪዎች በሙሉ ነው መልእክቴን ማሳላለፈው በመጀመሪያ ብዙ ጊዜ ኮሚሽን ሰርተሃል ከዚህ በፊትም ኮሚሽነር ነበርክ ጋምቤላ በነበርን በሰዓት እኔም ባሉ ጉዳይ ሆኜ አንተ ጋር ቀርቤ ነበር እና በአስቸኳይ የኔ ጉዳይ ወይም የሄድኩበትን ጉዳይ ወዲያውኑ ፈጸምክልኝ እሱን ላመሰግን እፈልጋለሁ ሁለተኛ ነገር ደግሞ በምትታወቀው በመልካም ስራክ ትታወቃለህ ስለዚህ አሁን ሰላም ሳይሆን ፌክ ሰላም ምንለው ለምን ድብቅ የሆነ ሰላም እውነት ያልሆነ ሰላም የተወሰኑ ሰዎች ውስጣቸው ቆስሎ የሚኖሩ ሰዎች አሉ ይሄኑ ነው በችግር ሰዓትና በከፊ ወይ ግፊት የሆነ በሰዓት ነው አንተን የተሾምከው ችግር ያለበት ጊዜ እና በጥሩ ሰዓት አይደለም እና ብዙ ፈተናዎች አንተ ጋር እንደሚደርስ ማወቅ እንዳለብን ስለዚህ አንድ ነገር መናገር ፈልጋለሁ በዚህ ጉዳይ ላይ አንተ የተሾምከው አቶ ጉላ ከክልሉ መንግስት ጋር ተጣልቶ አይደለም አቶ ጉላ የታሰረበት ምክንያት ባደረጋቸው ድርጊቶች ናቸው እሱን የታሰረ ከዛ ለዛ ነው ያን ቻንስ አገኝታ አንተ ኮሚሽነር የሆንኩ በዛሬው ዕለት በኔ በኩል ማንም ኮሚሽነር ሆነ ፍትሚያ በትክክል ፍታዊ ሰው ከሆነ እኔ የሚቋምበት ምክንያት አይደለም አልቋሙም ኔጌቲቭም ነገርም አላወራም በሰውየው ላይ ስለዚህ እኔ መናገር የሚፈልገው ነገር ምንድነው በዚህ ጉዳይ ላይ መጀመሪያ ተቋሚ የሚሆኑት ያንተ ቤተሰቦች ናቸው አኛኮቹ አዛው ነው የወጣክ እነሱ ነው መጀመሪያ አንተን የሚቋሙት እነሱ ነው መጀመሪያ ያንተ ጠላት የሚሆኑት ለምን በለኝ
አንድ ያንተ ያኛክ ማይበረሰብ በሙሉ ያንተ ዘመዶች እውነት አይፈልጉም። እውነተኛ ሰው ኮንክ ባኛክ ማይበረሰብ ዘንድ እንደምትጠላ 100% አረጋግጬ እነግርሃለሁ። ለምን እውነት አይፈልግም። ለዛ ነው ይህን ሁሉ ሞት የደረሰባቸው ያለ። ለምን እውነት ማትፈልግ ሆነ እውነተኛ ሰው ካልሆንክ ውስጥ ንሱ ካልሆነ እግዚአብሔር አይደግፍም። እግዚአብሔር ካንተም ጋር የሚቆምበት ምክንያት የለም። ለምንድን ነው ማይቆሙ? ራስን መጠየቅ አለበት። ለምን? እግዚአብሔር ሰው ወዳጅ ነው። እግዚአብሔር ሁሉ ሰው አቅፎ የሚያይ ነው እና አኟክ ራሳችን የእግዚአብሔር ሰዎች ነው እግዚአብሔር ነው የፈጠረን ብሎ ራሳቸው ከቆጠሩት ለምንድን ነው ህዝብ የሚጠሉት? ለምንድን ነው ህዝብ የማይፈልጉት? ለምንድን ነው ህዝብ ከህዝብ ጋር ማይኖርበት ምክንያት ለምንድን ነው? ይሄን ያክል ጋምቤላ ሳይሞላ ሙሉ መሬት ያለ ትርፍ ራሱ መሬትን ያለን ሰው በመሬት ጉዳይ ይጋደላል። መሬት የተወሰደ ብሎ የሀገር መሬት ያለን የሀገር ትርፍ መሬት ያለን የሀገር በቂ መሬት ያለን ሰው ራሱ ያልኖረበት ተነሶ ኖርን ይገላል መሬት ተወሰደ ብሎ። ስለዚህ ምንድነው ይሄን ነገር ላንተ መናገር የፈለኩበት ምክንያት ምንድነው? እውነት የሚናገሩት በሙሉ አኟኮይ ላይ አሁን ታርጌት ላይ ናቸው። እኛ የምንፈልገው እንደ ኑዌር ማይበረሰብ ይህ መልእክት ላንተ በደንብ መድረስ አለበት፣ ጆሮ ላይ መግባት አለበት። ኮሚሽነር እንደገና ኖር ማይበረሰብ አሁን የመጡ ኖሮች የዱሮ ኖሮች አይደለም። ነገ ትላንት ተገሎ ዝም ይል ነገ ይገደላል ዝም ይል። በአሁኑ ሰዓት በቃን ብለናል። ዝም ብለን ተገለን ዝም የምንልበት ምክንያት አይደለም። ምንድነው ለአንተ ማስተላለፍ የሚፈልገው? አቦል ላይ ህዝብ በሰላም መቀሳቀስ አይደለም። አቦል ብቻ አይደለም፣ ማንኛው የፌደራል መንገዶች ፌደራል የሰራቸው መንገዶች በሙሉ ባስ ጥቃት የሚያደርጉት ወንጀለኞቹ ማይታሰሩ ከሆነ ወይም ተመሳሳይ ድርጊት የሚያደርጉት ከሆነ እርምጃ ማትወስድ ከሆነ ተመሳሳይ ድርጊት ያጋጥማል። ተመሳሳይ ድርጊት ያጋጥማል። ይህን ካልኩና አቶ ጉላ ያኔ ወንጀለኞቹን ደብቆ ችግር የተፈጠረበት ቦታ ህዝብ የተገደለበት ቦታ ማስታወቂያ አያወጣም። መረጃውን በፌደራል መንግስት በትክክል አይሰጥም። ህዝብን ገዳዮቹን የደበቀ ገዳዮቹን ሳያስር አንድም ነገር ሳያደርግ ነው ይህን ችግር የገጠመው ዛሬ። ስለዚህ እኛ ምንለው እንደገና አሁን እኛ አይተል ኖር ሰላም ተቀብሏል። ኖር ማህበረሰብ ሰላም ተቀብሏል። አይታችኋል። እኔም ጭምር ዝም ብያለሁ። አንድም ነገር የተናገርኩት አይደለም። ሰላም አስፈላጊ ነው ለማህበረሰባችን። ላኛውክም ለኖር ጥሩ ነው። እንደፈለክ ኔጌቲቭ መውሰድ ይችላል። እሱ እንደ ራስ ጉዳይ ነው። እሱ ምንም የሚጎዳኝ ነገር የለም፣ የሚጨንቀኝ ነገር የለም፣ የሚጨምርልኝ ነገር የለኝም። ምንድነው ግን መናገር የሚፈልገው ሰላም ለሀገራችን ብቁ ነው። ሰላም ለሀገራችን ጥሩ ነው። ማንም ሰው ህዝቡን ይወዳል። አንተን ህዝብን ስለተጎዳ ነው ህዝብን ሲነካ ነው የምትናደድ ከሆነ ሰው አይደለም። ሰላም ከመጥቶ ሰላም ማትቀበል ከሆነ ሰላም ወዳጅ ካልሆንክ አንተም ጥሩም ሰው አይደለም። ምንድነው እኔ መናገር የሚፈልገው ኖር በሙሉውን ሰላም ተቀብለናል። አይበን አኛኮችም ሰላም እንደማይፈልጉ እናውቃለን። የሚናገሩት ነገሩ መረጆችም አሉን። ሰላም እንደሌለ እናውቃለን። ግን ምንድነው ሰላም ስለሌለ ጋምቤላ ውስጥ አሁንም ቢሆን አርግጬ እነግራለሁ። እርግጥ አርጌ ነው የምናገረው። አንድም ባስ አንድ ህዝብ ባስ ላይ ከተገደለ ጦር ሜዳ ነው የሚሆነው። እንደገና ቃል ለምድር ሰማይ ነው የምነግረው። የዱሮ ኖር አይደለንም። ያኔ 20 ሰው 30 ሰው በመኪና ውስጥ ወጥቶ የሚገደል በሰዓት አይደለም። ይህ ሰዓት
ኖር የተነሳበት ሰዓት ነው። ኖር የተነሳበት ሰዓት ነው። ማንም ሰው ዝም ብሎ መኪና ውስጥ የሚገደል ከሆነ በአውቶቡስ ላይ በራሱን መንገድ እየሄደ ወደ ወረዳ እየተቀሳቀሰ ያለ ሰው ዝም ብሎ ምንም በማያደርግ ምንም ባላደረገ የሚገደል ከሆነ ኖር እርምጃ እንደሚወስድ እንድታውቅ ፈልጋለሁ። ኖር እርምጃ እንዳይወስድ ከፈለግ ይህን ገዳዮቹን ወይ ቴሮሪስት የሆኑ ሰዎች በሙሉ ወደ ሕግ ፊት አቀርባቸው፣ ይታሰሩ። አሁን አቦ ላይ መኪና የሚመቱት በሙሉ ይጠየቁ፣ በሕግ ይጠየቁ። በሕግ የማይጠየቁ ከሆነ ገናም አንተም እስር ቤት ትገባለህ፣ ልክ እንደ ጉላ ማለት ነው። ይሄ ነው የምነግርህ። ስለዚህ እሱ ነው ለአንተም መልእክት ማስተላለፍ ፈልጎ። ሰላም ከፈለግ ሰላም ጋምቤላው ሰላም እንዲወርድ ከፈለግ ኖር ወንጀል ከሰራ ኖርን ይታሰር። እኔ አልምርም። እኔ በወንጀለኛ ጋር እኔ የሚተዳደርበት ምክንያት አይደለም። አኟክም የሆነ ነገር ካደረገ ይታሰር፣ እንደ ወንጀሉ ይጠየቅ። ግን ወንጀለኛ እየተደበቀ የአቦል አስተዳዳሪ በራሱን ይዞታ ላይ በራሱን ከተማ ላይ ህዝቡ የተገደለ ህዝቡ እንዴት ይሸሻል? ገዳዩን እንዴት ይጠፋል? ለምንድን ነው የማይታሰሩት? ለምንድን ነው የማይያዙት? ኖርም ይሁን አኟክም ይሁን ገዳዩ ይያዝ ነው። እኔ የኔ ፋይድ እሱ ነው፣ ሁሌ የምናገረው እሱ ነው። ስለዚህ መናገር ያለብን እሱ ነው። ሁላችንም ሰላም ከፈቀድ ሰላም የምንፈልግ ከሆነ ማንም ይታሰር። ኖር ወንጀል ከሰራ ይታሰር፣ አኟክም ከሰራ ይታሰር። ይህን ሁሉ ድርጊቶች መነጋገር አለብን ሁላችን ላይ። ስለዚህ እሱ ነው ለእናንተን ለኮሚሽነሩ መልእክት ማስተላለፍ የምፈልገው። ለምን እንደዚህ እንደ ቀላል ይዘህ የምታደርግ ከሆነ ገና ችግር ይነሳል። እንደገና መናገር የሚፈልገው ምንድን ነው? ብሔር ብሔረሰቦች የሚኖሩት ኖሮች የሚነኩ ከሆነ ገናም ተመሳሳይ ችግርም ይነሳል። ይሄ ቃል ነው። ዝም ብሎ እንደ ማስፈራሪያ ነገር አይደለም፣ ማስፈራራትም አይደለም፣ እናንተን ለማስፈራራትም አይደለም። ዳዝ ፋክት እና እውነተኛው ነገር ነው የምናገረው። የምዋሽበት ምክንያት የለም፣ የምንደባበቅበት ምክንያት የለንም። ትክክለኛው ነገር ነው የምነግራችሁ። በአሁኑ ሰዓት ከአሁኑ ጀምሮ ማለት ነው ኖር በተነካበት ሰዓት አንተም እንደምትነካ ይወቅ። ኖር 100% ሄዶ አኟክ እንደማያጠቃ 100% እርግጠኛ ነኝ። አሁን ሰላም ከመጣ ወዲህ እንጠብቅ። ማን መጀመሪያ ማን እንደሚገል ኖርም ገዳይ ከሆነ ኖርም አኟክም ከገደለ በዚህ ሰዓት ሰላም በተፈቀደበት ሰዓት ይታሰር፣ ይያዝና ይታሰር። እሱ ነው ህጉን ፍትህ እንደዚህ ነው የምንፈልገው። ይታሰር፣ አኟክም ይታሰር፣ ሰላም ይምጣ፣ በቃ አለቀ። ስለዚህ ይሄ ነው መልእክተን ለኮሚሽነሩ። ኔጌቲቭ ነገር አይደለም። አንተ እውነት ከሆነ እውነቱን ትቀበላለህ። ለምን ያንተ ዘመዶች እውነት ስለማይፈልጉ ነገ አንድ አኟክ ካሰርክ ብር ተከፍሎታል ወመን ማነው ብር አከለከ ኖር ምናምን ልክ ወመኑ ላይ ጋር ወመኑ ላይ አሁን ወመኑ ላይ ብር ተቀብሏል። ለምን እውነት ስለሚናገር ነው። ተመሳሳይም አንተ ነገ ብር ተቀብላል ከኖሮች ትባላለህ። ቃል ለምድር ሰማይ ነው የሚነግረው። ለምን እውነቱን ስትናገር እውነት ካልተናገርክ ነው ምናልባት አኟኮች ይወዳል በሳቱ። እኔ ደግሞ የምናገረው ነገር ምንድን ነው? እውነት ማትናገር ከሆነ በአንድ ጎዛ በኩል ኖር ብቻ በድላለው ካልክ ከስልጣን ትወጣለህ። መጨረሻ ላይ ያንተ አጨራረስ ላይ እስር ቤት ነው ፒሪየድ። ለምን በአሁኑ ሰዓት እንድንሞት በጣም 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 የሚጓጉ ሰዎች አሉ። ኖር ይሞት፣ ኖር ይገደል፣ ኖር ጋምቤላ ላይ ይለቅ፣ ጋምቤላ ወጥቶ ይሄድ፣ ኖር እንደዚህ ይደረግ። አንተ ስም ኖር ሁሌ በየቀኑ ኖር ይሙት ማለት ነው እንዴ ያለበት? ሌላ ስራ የለም።
እንደማቃቸው ጓደኞቼ በሙሉ ስለ ኑር ኔጌቲቭ ሲያወሩ ከኛ ጋር በልቶ ከኛ ጋር ኑሮ ኑላን ተኝቶ ስንመልሳቸው በሰላም እኔም ተመሳሳይ በቱር ይዤ በሰላም ተኝቼ ይሸኙኛል። አሁን በትንሽ ጊዜ ውስጥ እውነተኛ ነገር ለምን ማን አስቀምጠው? ማን ገዳይ እንደጀመረ ማን ግድያ እንደጀመረ አንናገርም? ለምን እውነት እንደብቃለን? መጀመሪያ የተገደለው አስተማሪው ነው ዶክተር ሰላም ከመጣ ወዲህ ማለት ነው። ከዛ በኋላ ተመሳሳይ እንደገና በባስ ላይ ባስ ማጥቃት ኖር የተገደለ ከዛ መጨረሻ ላይ ነው ሞዴ የተገደለ እና እውነት ማታስቀምጡ ከሆነ እንዴት ነው እግዚአብሔር እናንተን ሰፖርት የሚያደርገው? ንኩን ጆክ ቹሙ ካኔ ጆክ ሜር ከዋኔ ngomana be ngomorwa nukuni chanono nubu chano katiri ጆክ ቹሙ ከሆነ እንጂ እግዚአብሔር እንዴት ነው እናንተን የሚደግፈው? እግዚአብሔር እንዴት ይረዳቸዋል? የፈለጋችሁ የምትፈልጉትን መረትም እግዚአብሔር ጠይቃችሁት ነው ምናልባት ልሰጣችሁ የሚችለው። ስለዚህ ውሸት የምትናገር ከሆነ እግዚአብሔርም አይረዳም። ለዛ ነው በዚህ አሁን በተፈጠረው ጉዳይ ላይ የተቀጠቀጥከው። ገናም እውነት ማታወራ ከሆነ ትቀጠቀጣለህ። ስለዚህ እሱ ነው። እንደገና ደግሞ እኔም መልእክተን ለዚህ ጋምቤላ ያሉትን ወረኞች በሙሉ ማለት ነው ወረኞቹ ተመሳሳይም ይሄ ወረኞቹን አኟኮች ላይ ነው የሚናገረው። ኖሮቹ ምንም ገና አላየንም። ለምን የተወሰኑ አኟኮች ሴቶችም ኖሮቹን ያገቡታሉ። እስካሁን አንድ አኟክ ሴት እንደዚሁ ወይም ወንድ እንደዚሁ ውሸት ተናገረንበት ግድያ ወይ የሆነ ነገር አላደረግንበትም። ለምንድን ነው የምናደርገው? በራሳችን እንተማመናለን። እኛ ቋንቋ እንሰማለን፣ የምትጽፉት ነገር እናነባለን። እናንተም ተመሳሳይ ታነባላችሁ። ሰው ዝም ብሎ በውሸት የከለ እንደዚህ መረጃ ሰጠ። አሁን ቅርብ ጊዜ አሁን እነ ሞቤኖ እና እነ ማንዴላ እነ ውመድ በውሸት እነዚህ ሰዎች መረጃ ይሰጣሉ ለኖር። እነዚህ ሰዎች በጣም ስለሚሰሩ ራሳቸው ጎበዝ ስለሆኑ ይቀናሉ። ገጥማችሁ ከከበዳችሁ ለምን ነው ራሳችሁ ህዝብ የምታዞሩት? ተመሳሳይ ውጉታም ቤት በቶክስ ራሳችሁ መገዳደል መጨራረስ በውሸት እንደዚህ መረጃ ይሰጣሉ ለኖር እንደዚህ መረጃ ይሰጣሉ። ይውለ ለናንተ ልንገራችሁ ተንጉኑ አኛ ድቦረን ጦርነት ከከበዳችሁ ራሳችሁ ትገዳደሉ። ይሄ ለናንተ አድቫይስ ነው። አትዋዋሹ። ማደቻ ቸኖ ከኖር በውሸት ኢኒን ቦን መረጃ ጅሪ ቦን ኤቪደንስ ጅሪ ኢማይኑ ነው ከጂሞር ረበናት ተው። ያሳዝናል። አትዋሹ። የራሳችሁ ህዝብ ወደ ውሸት እንትን አታደርጉት። እውነት ተናገሩ። አንተን የራስን ህዝብ የምትገል ከሆነ የራስን ወንድም በውሸት እንዲገደል የምትፈልግ ከሆነ ስለዚህ ወርቅ ያል ማለት ነው። አየለም በቃ ወደቅ ማለት ነው። ስለዚህ በዚህ ጉዳይ ላይ አትዋሹ። እውነቱን ተናገሩ። እግዚአብሔር የሚረዳክ እውነት ስትናገር ነው። እውነት ስትናገር እግዚአብሔር ይረዳል። እውነት ማትናገር ከሆነ እግዚአብሔር የሚረዳበት ምክንያት የለም። ሰው ላይ ውሸት አታውሩ። እከለ ለዚህ መረጃ ለኖር ሰጥተዋል፣ እከለ ለዚህ መረጃ ሰጥተዋል፣ እከለ ለዚህ መረጃ ሰጥተዋል። ኧረ እባክህ መረጃ ሰጥተዋል። እኛ እኮ እንሰማለን ቋንቋ የፈለገ ብትጽፉም የፈለገ ብትናገሩም እንሰማለን። ገልብጠም ቃላቶችን ያኛዋከኛ ቃላቶችን ገልብጠ ብትጽፍ ራሱ እናነባለን። ኦኬ እናነባለን። ስለዚህ እንደገና ራሳችሁን ውሸታችሁ አጋለጣችኋል። በሰላማዊ ሰልፍ ላይ ሬፉጂው ገደለን ዋቡማኝ ሬፉጂ አንተ እዚህ ጋር አሜሪካ የመጣክ ሬፉጂ በስደተኛነት ነው የመጣ። ስደተኛ ነህ። አሜሪካ ስትመጣ ካናዳ ስትሄድም ስደተኛ ነህ። ኒኩ ነው ማኝ ሬፉጂ መንታል ደማና ኦካ ነው ከኔ ይመጣለ
ይህን አስተሳሰብ ከየት ነው ያመጣት? ኒኩ ነብማኝ ረፍጂ ፑዋ እዚህ ሀገር ሆነ ረፍጂ ሆነ ስትመጣ እሺ አንተም እዚህ ረፍጂ ሆነ አንፈልግም ብሉሳ ምን ልትል ነው? ራስ ልትገል ነው እ ራስ ልትገል ነው ወይ? ሰው በጣም ሼም ነው። እና ራስን ስደተኛ ሆነ እዚህ ሀገር ከመጣ እና ሰላማዊ ሰልፍ እኔ እኮ ነው ወማኝ ረፍጂ አኛው ኮጅኮታ uno tiu gini jam ngeda ya but man doesn't make sense at all ni o waka salama self o my refugee wanna nagi wanna tau refugee wanna torgi what imagine if you don't want refugee you live in foreign country በጣም ይገርማል ያስቃል እኮ የእናንተ ጉዳይ ኒሁን ኢንሶ ሱዳኒስ ይሁን ኢን ረፍጂ ካረ ኒኮ ኢናመኝ ረፍጂ በስማ በጣም ያሳዝናል። በጣም ያሳዝናል። በጣም እናንተ አንዳንድ ሰዎች ትላልቅ ሰዎች የሉም እንደ ምክር የሚሰጡ እንኳን ምክር አድቫይስ እንኳን የለም በትላልቅ ሰዎች ላይ እናንተ የምትናገሩት ነገር ሰንስ ሜክ አያደርግም ብሎ የሚናገር አንድ እንኳን አድቫይስ የሚሰጥ የለም። እዛ ጋር ስትጨው 10 ሰው አማይ ዊ ዶንት ኒድ ሬፉጂ out refugee hey man so እናንተ ላይ አይደለም የምስቀው እኔ እንትናው ላይ ነው የምስቀው ጉዳዩ ላይ ነው። እንዴት ነው እንዳሰባችሁት? ለምን እዚህ ጋር በስደተኛ ሆነ እዚህ መጣ ኒኩን አማኝ ረፍጂ that's not make sense ራስን አስብስተ አንተ ስደተኛ እዚህ ጋር ሆነ መጣ ተውኑ አኛ ማኛጎኑ ቸሩደጅ ኦኬ ማኛጎኑ ቸሩደጅ ten advice mano amayo na chana ju necho winu katu ni kare kapuru ibiko ne ibmanyi refugee ni kani ni refugee so mana chara mano witu ndi ten mano umirko ajanda ba ya janja kapur debate bulonjuwe kapur kena kona ama na kala dana chena o neo kanyana na debate kani na wachana ka debate ne ka debate la madak sifallega achara su sidib no purutu na jankera jan ስድብ ብቻ ለምን ዲቤት አትችሉም? ሴንስ የለም። አንድም ሰው ዲቤት ማድረግ አይችልም። ለምን እናንተ የምትናገሩት ነገር ሴንስ የለም። በዶጃ እና ውሸት ከምታወሩ አንዳንዴ አሰብ ብላችሁ ትንሽ ጭንቅላትን ዝቅ አድርገህ አስብ። ውርቸዱ ክልኩና አማኝ ረፍጂ ni ረፍጂ ካኝ ሶ እሱ ነው ለእናንተ መናገር የሚፈልገው። ይሄን ነው ትልቁ ነገር። ጨርሻለሁ፣ እናንተ ላይ ጨርሻለሁ፣ ይሄን ዘግቻለሁ። ስለዚህ ወደ ዘመዶቼ ጋር ልሂድ። ጓ ስለወደ የኔ ዲያለቼ ሌብኮ ዶንዴ ራኬ የቆጦ ነው አይደል ምን ጎረላሪ የንዲያለው ነን ችን ቶክተ ለሮደን ገምቤል ነን ፓንገ ጀበራ ያን ጓላ ተሎደ ቻ ዋን ሎንቸ በነጥል ቤልጃባ ሎንቸ ከpat ከቻንጋሎ ፓር ጎረ ባላ ዲኛው la kon no re la to kon gre mu di de long jan na kon ko so sudan no ka jan na kon gambe no mu jo de ko ne bu kon kurtel ka loy kel bu kon chonkel kayo to kur bidamor bio goy bio la nga gate kur ne me gweje telo gwa bakon nang ka chokon bulo ko yen rudu tungwan ka yene ti guru ne
bran no bi te kare korodian she jina to ji ko te jin jinop video me goro de yen ja chu geje jinop kene wude chale rianga dora ke de rezo dong de te zero let de randi kabela ku yen ka kun ku yen nyot ajen kom kabele man ngaje mala mo gni ji yowti tele mi jegten le de benesa free donc de miniji ko kondi nien de dinu kondu lonko nur community di ma kelo la gate kon te nyen dol ngwan nur te kon akenter kor kandia akenter kor kandia ka gankeni ye gankeni nyaadu gankeni gur gankeni mor gankeni chegdo ko on ko ne jojike on ye ko ne yeneke on ye ko ne kodike on ye ko ladike jorne ne gade ke chuer yen cha cha liang pu cha gu de gwa ne me cha la ke bebe so bi gwa sian ke yene de ron ko ne de yamu kere dunno ne ko re ko mo mu ben bo ko kam no re ko dien ba kon ja ko ne ba kon ne ti pol ti boro dien nak bi ko to kon ba pak ajena le dien se yen mo gora la re yen ngane no len woni ka boro dun bum mala yana lingu ne ngat ajen ka bo jona of course wajana mi telecom kwana kon kan tiane do la yiken ya pel wo yen ko mi nga go te yen kur ma kan sha ne te gan yura chesen cheme la mu cho chare la wude la ja le ga mo kan ju kon brom agwa wajana ba kon ju kon ka bla jo jene ne wajame we dan la to ba kon ja go ne ba kon ba tena gambele mat so mo gore la re jene gambele away dan gambele away Ethiopia gambele chi wej barkarwade gambele ya mustu ber saboch ma edung majang edung komo edung opo edung anyok ken dial ken dur dan di dial ten ka gambele ken dial kenyen ken away dian no matter what jicha don koru ba jogne ne wejame away bar wejame away nga wejame ama chalat wejame way dan away bar chikon ko lokten tele nori chi malar ne jen bar chana gor kana malinga jeda mishi lar no chanda mat ke because chesen dem taram lokbar akel lokon so mi loken kon a chikana goro ne ne itine ne kane kon goro je gwa wona ndo kon gwe de kon char da kon things do kon gwe ne nguto do kon gwe ne ngule ro so adingu kelo amanya na chana gine do kon anta sada bi kon kal felle gem lemen ante zamado ji sada walu ke bir ba chara margi ba jan kere gibi man debate mane kare to kele nyana gara is fallugo so lazim kante gam jamara worche yante dim se samcheno kante ga live gaba mbulo misada bu sawal felle gem ni is alex la lon ko malena so men go la ye wona ne charo ran kapkel ye chwa e dong ba nyogole ri nyok chwa e dong mal teten telemal okay telemal ene gwa jilitin ge lo tirodo ene gwa titin ge lo tirodo whatever to ngude tirodo jidu wido ate chunga okay wido ate chunga just think okay we your safety teteredo telo ne blow we yo ne chawa kana ne safety do teteredo obere jilet kuma ajiram trab safety do teteredo whatever what it can do gangrodo just be safe ne tu chikaram la tok chikana gor okay chiram kanam la tok chikana gor so man go la ye wona na just pay attention and what it and gwam witin kelo mete gan mor mu gi nyona ona ko bi advise chen ki bi lo bi jogo ne kamro ro chon kor mu ra jaten kan chonken go kon take stem to one ko nega so bana ke linga ndara wato
bu ko takel ge ya bandi je ke cham lo de no chelte gom chlor ga ma da jan bakare ja and thank you so much ne bu ko takel ge ya biata kamal